ውድ የያቡ ተከታታዮቼ እንደምን ከርማቸዋል? ለሁለት ወር ያህል ትንሽ በመታመሜ ሕክምናዬን በአሜሪካን ሀገር ለማድረግ ትንሽ ጠፍቼባቸዋለሁ። ታዲያ የፈጠረኝ አምላኬ ከእናቱ ከአማላጅቷ ከድንግል ማርያም እንዲሁም ዙሪያዬን ለከበቡኝ ሊቀ መላእክት ሁሉ ምስጋና ይድረሳቸውና አሁን ተሽሎኝ በሰላም መጥቻለሁ። እናንተም አይዞ በርታ፣ ሕክምናን ተከታተል፣ እግዚአብሔር ይርዳ ያላችሁኝ በሙሉ ከልብ አመሰግናቸዋለሁ። ውድ ቤተሰቦቼ በዚህ በሄድኩበት ሰዓት ላይ ከጥምቀት ቀደም ብዬ ስለሆነ የጥምቀት በዓልን አከባበር ምን ይመስል እንደሆነ በአንድ ሰዓት ነድቼ ከሳን ፍራንሲስኮ ወደ ሳንሆዜ በማሄድ ያቀናበርኩትን በሚከተለው መልኩ አቀርብላቸዋለሁ። አካባቢ ደረስኩትና የጥምቀት አከባበር ምን ይመስል እንደሆነ በካሊፎርኒያ ውስጥ ካሉት ስቴቶች ውስጥ በሳንሆዜ፣ በኦክላንድ፣ በሳክራሜንቶ እንዲሁም በሳን ፍራንሲስኮ እና ትሬሲ እና ፍሬዝኖ ከተሞች በህዝብና በእልልታ በቀሳውስት ካህናትና ዘማሪዎች በደመቀ መልኩ ታቦቶቹ ወደ ተከራዩበት አዳራሽ ገብተዋል። ታቦቶቹ እንደተነገረኝ ኢንፎርሜሽን 10 ታቦቶች ናቸው ተብሏል። እነዚህ 10 ታቦቶች አንደኛ በሳንሆዜ ራማ ገብርኤል እና ቁልቢ ገብርኤል፣ በትሬሲ ሩፋኤል፣ በኦክላንድ ቅዱስ ሚካኤል እና ደብረ ሰላም ኢየሱስ እንዲሁም ብቻውን ያከበረው የመድኃኔዓለም ቤተክርስቲያንም በአጋጣሚ በኦክላንድ ውስጥ ራሱ ቤተክርስቲያን ውስጥ አክብሯል። እንዲሁም በሳክራሜንቶ ተክለ ሃይማኖትና ስላሴ ሚካኤል፣ በተለይ እኔ በምኖርበት በነበረው በሳን ፍራንሲስኮ ከተማ ደግሞ ኪዳነ ምሕረትና ቅዱስ ጊዮርጊስ ቤተክርስቲያኖች እንደዚሁም በፍሬዚኖ ከተማ ውስጥ መድኃኔዓለም ሲሆኑ እነዚህ ከ10 የሚሆኑ ታቦቶች ይህንን ክብረ በዓል በደመቀ ሁኔታ በምታዩት መልኩ እንዳከበሩ ለመግለጽ ነው። በህብረት አንድ ላይ ሆነው ያላቸውን ታቦቶች በመያዝ ወደ ጥምቀተ ባህሩ ሄደው በተከራዩት አዳራሽ ውስጥ የሚያደርጉትን ስነስርዓት እያየን እንግዲህ ውድ ተመልካቾቼ ያለውን ሀሳብ ለማቅረብ እወዳለሁ። ምክንያቱም 2 ወር ተዘግቶ የነበረውን ዩቲዩብ በዚህ ሊጀምርና ከዚህ በኋላ ቀጣይ በሆነ መልኩ ደግሞ የተለያዩ ፕሮግራሞችን በማቅረብ ከእናንተ ጋር በአንድነት እንጓዛለን። እንግዲህ ይህንን ፕሮግራም ሼር፣ ላይክ እና ሰብስክራይብ በማድረግ የበኩላችሁን አስተዋጽኦ እንድታደርጉና ተመልካቾችን እንድታበዟቸው ጠይቃለሁ። እንግዲህ ከእግዚአብሔር ጋር ፕሮግራሙን እጀምራለሁ። የያቡ ተከታታዮች ይህንን ፕሮግራም እንግዲህ በዚህ በሰሜን አሜሪካ በካሊፎርኒያ፣ ኔቫዳ እና የአሪዞና ሊቀ ጳጳስ የሚመራ ሲሆን እኚሁም ሊቀ ጳጳስ አቡነ ቴዎፍሎስ ይባላሉ። እንግዲህ በእያንዳንዱ የአሜሪካን ግዛቶች ውስጥ የራሳቸው የሆኑ ጳጳሶች ይኖራቸዋል። አቡነ ቴዎፍሎስ የሚመራው የሰሜን አሜሪካ እና በካሊፎርኒያ የኔቫዳ እና የአሪዞና ሊቀ ጳጳስ እነዚህን ታቦቶች ተሰባስበው ህዝቡን ደስ በሚያሰኝ መልኩ በዓልን በዓል አስብለው ሀገራችን ወጥተን ሀገራችን ውጪ ብንሆንም ሀገራችን እንዳለን አድርገን ደስተኛ ሆነን ይህንን ፈጣሪያችንን በዓል እናከብራለን በሚል መልኩ የጥምቀትን በዓል ለማክበር በቅተዋል። በዚህ በጥምቀት በዓል ላይ የምታዩት በንፋስ የተነፋ ላስቲክ ነው። እንደ ጸበል መርጫ ሊያገለግል የተሰራ ነው። ዘማሪዎቹ ከበው እየዘመሩ እያንዳንዱ ገዳማት ቄሶች መውጣት ደግሞ አብረው እያሸበሸቡ እየባረኩ ህዝቡን ጸበል ከመርጨታቸው በፊት ቅዳሴና ስነስርዓት ሁሉ አድርገው እያሸበሸቡ ይገኛሉ። ቀደም ሲል እንዳያችሁት ደግሞ ከዚህም ባሻገር በአዳራሽ ውስጥ ደግሞ ሰውን ሰብስበው የተለያዩ ስብከቶችን የተለያዩ ትምህርቶችን
ንገረኝ። አይ እዛ ቤተክርስቲያን ሄጄ ሲያስተምሩ ጥሩ ነበር። መጨረሻ ላይ አምጥሱ ከሀምሳ ስራ ብዬ ሰወረው መቶ ነው ተቃልጅ ያዘዋል። ታዲያ ምን ይገርማል? አንተ ነጋዴ ነህ። ስንት ነው መስጠት የፈለግኸው? 50 ስንት ሰጠህ? መቶ በቃ 50 ብር ከስራ 50 ብር ትቆላለህ። ሌላ መቶ ለጨጓራ እንዳታወጣ ሊቆሉ መለኛ ሚስጥራት ወገኖቼ፣ ልባችሁ በእግዚአብሔር ያረፈ ትናንትን ያሳለፈኝ ዛሬን የሰጠኝ ይሄን እንደዚሁም ደግሞ ከዚህ በኋላ ራሱን የቻለ በእንደዚህ በዓመት አንድ የምናከብርበትን አዳራሽም ሆነ ሌላ አገልግሎት የሚሰጠውን ቤት መግዛት የምንችልበትን አቅም በቅስቀሳና በአንዳንድ የቤተ ክርስቲያን ኃላፊዎች ከህዝቡ መዋጮ ተደርጎ እንዲገዛ ከፍተኛ አስተዋጽኦ የሚያደርጉ ሰዎች ነበሩ። ሸፈረኛ ለልዩ በረከት በቤቱ ያቆየው እንቅፋት አይታ እሾሃለሁ የልቡ ሀሳብ የተከናወነ ይሁን በሉ። ፈጣን እያላችሁ ቶሎ ቶሎ እናንተ ስጦታ የምትሰበስቡ ታውቃሉ። በደንብ ተንቀሳቀሱ። እያየሁ ነው። ተንቀሳቀሱ፣ አትቁሙ። ምዕመናን እጃቸውን ጋዊ በዓል በሳኖ ዜ እየተከበረ ነው። አምና ኦክላንድ ነበረ። እኔ አሜሪካ ውስጥ እንግዲህ የጥምቀትን በዓል ለማክበር 3ኛ ዙር ላይ ያለው የቬጋስ ብቻ ነበር ታውቀው ሳኖ ዜ የሴቤላ አካባቢ ምዕመናን በልዩ ህዝብ በልዩ በአጠቃላይ ከዛም ውጪ ደግሞ እዚህ እንደምታዩት በአዳራሹ በስተግራ ደስታና ፍቅር በተሞላበት ወጣቱ ተሰባስቦ እያወራ እየተደሰተ ሀሳብ ለሀሳብ እየተካፈለ የምታዩት ቦታ ነው። በአጠቃላይ እንግዲህ ይህን በመሰለ መልኩ የጥምቀት በዓልን አክብረናል። ሳን ፍራንሲስኮ፣ ሳን ሆዜ፣ ሳክራሜንቶ፣ ኦክላንድ እንዲሁም ደግሞ እነዚህ በጣም ከተሞች ተብሎ የሚሉ በትሬሲ እና በፍሬዝ የሚጠሩ ሀገሮች ተሰባስበው ያከበሩበት ነው እና እንግዲህ ውድ ተመልካቾቼ እኛ ኢትዮጵያኖች ደስ በሚያሰኝ መልኩ እንደዚህ አይነት በዓሎችን እያከበርን መሆናችንን ለማሳወቅና ለመግለጽ ነው። ይችን አጭር የመግቢያ ሀሳብ ወይም ደግሞ ለሁለት ወር ሳላቀርብ የቀረውትን በምን ይዤ ልቅረብ በሚለው መልኩ ይችን የጥምቀትን በዓል አከባበር በአሜሪካን ሀገር ተሰባስበው በአንድ ላይ በእንደዚህ አይነት መልኩ ያከብሩን ነበር ለመግለጽ ነው። እዚህ የጥምቀትን በዓል ለማክበር በአሜሪካን ሀገር ያለን ህዝቦች በስራ ምክንያት፣ በትምህርት ምክንያት፣ በጉብኝትና የመኖሪያ ፈቃድ አወጥተን የምንኖር እንዲሁም ደግሞ በሃይማኖታችን ቀልድ እንደሌለ ሁሉ ባያለንበት ስቴት የኦርቶዶክስን ቤተ ክርስቲያን መሰረት አድርገን ምንም እንኳ እንደ አገራችን በየዕለቱ ባንሄድባትም እሁድ እሁድ ወይም ቅዳሜን መርጠን የምናስቀድስበት ከፈጣሪያችን ጋር ከኢየሱስ ክርስቶስ እንዲሁም ከእናቱ ከድንግል ማርያም ጋር የምንገናኝበት እንዲሁም ከሊቀ መላእክታት ጭምር ሁልጊዜ በጸሎት የምንገናኝበት ቆራጥ ኢትዮጵያኖች ነን ያለነው። እዚህ በአቅራቢያችን ካለ ደስ ብሎን በአቅራቢያችን እናስቀድሳለን ውድን ጠብቀን፣ ያለበለዚያ ደግሞ ቢርቅም እስከ 1 ሰዓት ተጉዘን ለሃይማኖታችን ክብር እግዚአብሔር ያደለን በመሆናችን ደስ ይለናል። ጥምቀትን በዓል ስናከብር ለእናንተ ለዩቲዩብ ተከታታዮች ለማቅረብ ከሳን ፍራንሲስኮ እስከ ሳን ሆዜ እንኳ ለመሄድና ለመቅረጽ 1 ሰዓት ይወስድብኛል። ይህ የሃይማኖት ጥንካሬያችንን እንደዚሁም ደግሞ እያንዳንዱ በኢትዮጵያ ውጭ የሚኖር አይደለም በአሜሪካን በተለያዩ ስቴት የምንኖር ሰዎች ምን ያህል ሃይማኖታችን ሟች መሆናችንን ምንም አይነት ስትረስም ሆነ ጭንቀት ሲኖረን በዚህ የምንጻና መሆናችንን ለመግለጽ ያህል ነው። እናንተ ደግሞ ላይክ፣ ኮመንት፣ ሰብስክራይብ አድርጉልኝ። እዚህ ቀጥሎ ደግሞ የሳን ፍራንሲስኮ እኔ በምኖርበት አካባቢ የነበሩትን የጎልደን ጌት ብሪጅንና የኦክላንድንና የሳን ፍራንሲስኮን የሚያገናኝ ብሪጅ ደግሞ የቤይ ብሪጅ የሚባለውን ለማሳየት እሞክራለሁ። ውድ ተመልካቾቼ እንግዲህ ኮመንት፣ ሰብስክራይብ ያላችሁን አስተያየት በሙሉ እንድትሰጡን ጠይቃለሁ። አትርሱ። ሼር፣ ኮመንት፣ ሰብስክራይብ አድርጉ። በሚቀጥለው እስከምንገናኝ ሰላም ያገናኘን። ደህና ሁኑ።